ጥሩ ላይ እንደምትሆን ተስፋ አደርጋለሁ። ግን በቃ ከልጅ ተለይቼ አንድም ደቂቃ መቆየት አልፈልግም። አይደለም አንድ ቀን አንድ ደቂቃ መቆየት አልፈልግም። አንድ ሰከንድ መቆየት አልፈልግም። እሷ ማለት ለኔ ምን እንደሆነች አውቃለሁ በደንብ አድርጌ። እሷ ለኔ ምን እንደሆነች ምን አክል በእሷ ማለት በቃ በጣም ብዙ ተሰቃይቼባታለሁ። በጣም ብዙ ነገር አይቼባታለሁ። ብቻ የትኛውም እናት ልጁ ከሷ ተለይታ አንድም ቀን እንድታደር እንትን አትልም። አላቅም እኔ ምን ራሱ ማለት እንዳለብኝ አላቅም። ማርያምን ብቻ አላቅም። አሁን ይዟት ቢመጣና እኔ ቢሰጠኝ ልጄን ደስ ይለኛል። በቃ ያለውን ነገር ማወቅ የፈለገውን ነገር በሙሉ ያውቃል፣ እነግረዋለሁ። አንቺም ሁሉንም ነገር እንደነገርኩሽ ነው። ቅድም ያለውን ነገር በሙሉ ነግሬሻለሁ። ሁሉንም ነገር እዚህ ጋር ምናልባት መናገር ላይ ኖርብኝ ይችላል። መናገርም አልፈልግም። ምንም ብዙ ነገሮች ሊፈጠሩ ይችላሉ። ትናገሪ ደስ ይለኝ ነበረ ሁሉንም ነገር፣ ግን ደግሞ ተናገሪ አትናገሪ እያልኩኝ አላስገድድሽም። ምክንያቱም እኔም ከዚህ ነገር ራሴን አውት አድርጋለሁ። ያረኩበትም ምክንያት ስላለኝ ነው እና አለ አይደለ በነገሮች እዚህ ቦታ ላይ እንደዚህ ሆኜ መቆየት ስለማልፈልግ ነው። ስለዚህ ብትናገሪ ብታስረጂ፣ በጣም ብዙ ሰው ለኔ ነገርሽኝን እኔ ማቀውን ነገር ብትናገሪ ደስ ይለኛል። ግን ደግሞ አይ አልናገርም ካልሽ መብትሽ ነው፣ መብትሽ ነው። ልጅሽን ግን እንድታገኝ እኔ ላንቺ መናገሬ በቂ ነው ብዬ አስባለሁ። ማለት ተረድተሽኝ የነገርኩሽን ነገር በሙሉ አምነሽበት ተረድተሽኝ መተሽ እዚህ ጋር ከኔ እኮ ልጄ ለማግኘት እንትን ማለትሽ በጣም ደስ ብሎኛል። ምክንያቱም ያው አንቺን ብትሆኚ ምንም ቢሆን የትኛውም ሴት የሆነ ነገር አለ አይደለ የልጅ ማለት ለልጅ ያለሽን ቦታ አይቻለሁ፣ ለልጅ ያለሽን ፍቅር አይቻለሁ። ምንም መጥፎ አልሆንሽም ማርያምን። በቃ እነዛ ነገሮች አይቻለሁ። እኔ አሁንም በቃ እኔ አንቺን አስከፍቼ ወይ ደግሞ አንቺ ላይ መጥፎ ነገር አድርጌ አንቺን እንትን ብዬ እንትን ማለት አልፈልግም። በቃ እስካሁኑ ጊዜውም ለምን እንደሆነ ነግሬሻለሁ አይደል? ያለውን ነገር በሙሉ ነግሬሻለሁ። ይሄን ነገር ላደርግበት የቻልኩት ምክንያት ምናምን ነገር ነግሬሻለሁ። ያው ግን አሁን ላይ ባለን ያን እነዛን ነገሮች መናገር አልፈልግም። በቃ ይቅር። እኔ አንቺ ብቻ አምነሽበት ያ ነገር አላውቅም ከብሩኬ ጋር አንድ ላይ መሆንም ተመልሳችሁም አንድ ላይ ሆናችሁም ያንን ለዛ ነገር መክፈል ያለብኝ ዋጋ ካለ ከፍዬውና አሁን እኔ ስለ ብሩኬና እኔ አንድ ላይ ስለመሆናችን ታዩ ማውራትም አልፈልግም። እሱን አላውቅም። ግን ደግሞ አሁን ነው ለዛ ነው እንደዚህ ያም ሆነ አሁን ልጅሽን ማግኘት ብቻ ነው። እሱን ደግሞ እኔ ብሩኬም ችግር ውስጥ እንዲገባ ስለማልፈልግ ነው። ምክንያቱም አንድ አመት ያልሞላትን አይደለም አንድ አመት ይቺ ልጅ 6 ወርም አልሞላትም። ገባሽ? ይቺ ልጅ ካንቺ ነጥቆ ወስዶ እሱም ራሱን ችግር ውስጥ እንዲገባ ስላልፈለኩ ነው። ምንም ያክል እንኳን ችግር ውስጥ ብንሆንም እኔና እሱ ማንስማማባቸው አንዳንድ ነገሮች ቢኖሩም ግን ደግሞ እሱ ችግር ውስጥ እንዲገባ አልፈልግም። አንቺም ብትሆኚ ደግሞ እናት ነሽ። ልጅሽን ገና 6 ወር ያልሞላት ልጅ አተሽ እንትን ማለት እንድትይ አልፈልግም። ሁለታችሁም ችግር ውስጥ እንድትገባ አልፈልግም እና በቃ ክፉ ባንደራረስ ደስ ስለሚለኝ ነው እንደዚህ ልቤን ንጹህ አድርጌ መጥቼ ካንቺ ጋር ምናምን እና ደግሞ እንደዛ ሆነሽ ስታወሪኝ ስላልቻልኩኝ ነው። እኔ ልቤን የሚያቅሰው ያውቃል ስላልቻልኩኝ ነው አብርሽ መጥቼ እንትን ያልኩት ማለት ነው። እና በእርግጠኝነት ልጅቷን ይዟት ይመጣል፣ አታስቢ። ስለኛ ደግሞ ያልሽው ነገር ታዩ እስቲ ታዩ። እኔ ነው እግዚአብሔር ያውቃል ሙሉ ከፍላለሁ። የምር እኔ ለዚህ ነገር ተጠያቂ ነኝ አውቃለሁ። በዚህ ነገር በደንብ ተጠያቂ ነኝ። ምናልባትም ያው ሌሎች ነገሮች እናንተ ላይ ላይፈጠሩ ይችላሉ ነበር አላቅም። ያው ሶስቶኝ ህይወትሽ ላይ በጣም ብዙ ነገሮች ይፈጠራሉ አይደለ? በጣም ብዙ ሪስኮች፣ በጣም ብዙ ፈተናዎች ይኖሩታል። ግን ደግሞ የዚህ ነገር መንስኤ ደግሞ እኔ ከሆንኩኝ እኔ ነኝ ሲጀመር ከሆንኩኝም ሳይሆን እኔ ነኝ። እኔ በእኔ ምክንያት እንደዚህ አይነት ነገር ውስጥ ገብታችሁ እንድትቀሩ አልፈልግም። ልጄንም ቢሆን ደግሞ ብቻ ብሩኬ ሲመጣ ብዙ ማውራት የምፈልጋቸው ነገሮች አሉ። እኔ ሁለታችሁ አንድ ሆናችሁ ነው ማለት በቃ ልጄን